ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አምሽታችኋል? ዛሬ ምሽቱን የተሰሙ ሰበር ዜናዎች ወደ እናንተ ይዤ ቀርብ ያለው መላው ዓለምን እያስደነገጠና የዓለምን የኃይል ሚዛን ሙሉ በሙሉ ሊቀይር የሚችል እጅግ አስፈሪ የሆነ ስትራቴጂካዊና ታሪካዊ የሚስጥር ዲፕሎማሲ ፈንድቷል። ይህንንም በከፍተኛ ሚስጥር ተይዞ የነበረውን የአሜሪካና የኢራን ሁለንተናዊ የተኩስ አቁም ስምምነት ረቂቅ ይፋ መውጣቱም ተከትሎ በዋሽንግተንና በቴህራን መካከል ከባድ የሚዲያና የጦርነት ፍጥጫ ተቀስቅሷል። የኢራን መንግስትም የዜና ወኪል የሆነው ኢርና አሜሪካ የኢራንን ቀይ መስመሮች ተቀብላ የተኩስ አቁም ረቂቁን አዘጋጅታለች ካለ በኋላ ፕሬዚዳንት ዶናልድ ትራምፕም በከፍተኛ ቁጣ መግለጫ ሰጥተዋል። ትራምፕ ኢራንን ታማኝነት የሌላቸው ውሸታሞች ሲሉ የሰደቡ ሲሆን የኢራኑ የውጭ ጉዳይ ሚኒስተርም አባስ አርጋጭም ደግሞ በሰዓታት ልዩነት ውስጥ የኢስላማባድ ስምምነት ከመቼውም ጊዜ በላይ ቀርቧል ሲሉ አዲስ የቦምብ የፈነዳ ሐሳብ ይዘው ቀርበዋል። ዛሬ እነኚህን የመሳሰሉ ዓለም አቀፍ አነጋጋሪ የሆኑ ጉዳዮችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደ ዋናው ዝርዝር መረጃችን ስንገባ ታሪኩ የሚጀምረው የኢራን መንግስታዊ የዜና ወኪል በሆነው አይአርኤኤን ሲሆን ይህም ዘገባው እንደሚያመለክተው በቴህራንና በዋሽንግተን መካከል ለወራት ሲመክርበት የነበረውን የተኩስ አቁም ማስታወሻ ይዞ የመጨረሻው ምዕራፍ ላይ ደርሷል ሲል ይህ ረቂቅ ሰነድ የተዘጋጀውም ኢራን ቀደም ሲል ባቀረበችው የ14 ነጥብ የውሳኔ ሐሳብ ላይ ተመስርቶ ሲሆን አወቃቀሩም ባለ ሁለት ደረጃ መዋቅር እንዳለው ዘግቧል። በሁለቱ ግንባሮች በተለይም በሊባኖስና በመካከለኛው ምስራቅ ያሉ ውጊያዎች ሙሉ በሙሉና በዘላቂነት ለማቆምም እንዲሁ ጦርነቱ ሙሉ በሙሉ መቆም ከተረጋገጠ በኋላ ስለ ኒውክሌር መርሃ ግብሩ ማዕቀቦችና የጦርነት ካሳዎች ለ60 ቀናት የሚቆይ ቀጥተኛ ድርድር መጀመር የሚል ሲሆን የኢራን ባለስልጣናት እንደሚሉት አሜሪካ ይህንን መዋቅር ግን ገና በሂደቱ መጀመሪያ ላይ ተቀበለችው ቢሆንም በሁለቱ ሀገራት መካከል ባለው ከፍተኛ ለመተማመን የተነሳ እያንዳንዱ አንቀጽ ከአሜሪካ ጋር በጥንቃቄ ተደራድሮበታል። ዓላማውም አሜሪካ ወደፊት ስምምነቱን እንድትጥስ ወይም ምንም አይነት የህግ ቀዳዳ እንዳታገኝ ለማድረግ ሲሆን አልፎ ተርፎም የኢራን ስምምነቱ በተግባር መተርጎሙም የሚያረጋግጡ ሶስተኛ ወገን ዋስትናዎችን ማግኘቷ እንደ ሀሳብ የተነሳበት ሆኖ ተዘግቧል። ይህ በእንዲህ እንዳለ ኢራን በዚህ የተኩስ አቁም ስምምነት ውስጥ ምንም አይነት አዲስ ግዴታ አልገባችም። የኒኩለር ድርድሩ የሚጀምረውን ስምምነቱ ሙሉ በሙሉ ስራ ላይ ከዋለ በኋላ ብቻ ነው። እስከዚያውም ግን ኢራን የዩራኒየም ማበልጸጓንና ያበለጸገችውም ዩራኒየም በእጅጉ የመያዝ መብቷ የተጠበቀ ነው ሲሆን እጅግ ስትራቴጂካዊ የውሃ መስመር ከጦርነቱ በኋላ ለመደበኛ የመርከብ ትራፊክ ክፍት ይሆናል። ነገር ግን አሜሪካ በቀጣይ የውሃ መስመሩ አስተዳደር ላይ ምንም አይነት ሚና አይኖራትም። ቀጠናው በኢራንና በኦማን መካከል ብቻ የሚኖር ቀጠናዊ ጉዳይ ይሆናል ሲሉም ዳኛው በውጭ ሀገር የታገዱት የኢራን በቢሊዮን የሚቆጠሩ ዶላሮች በደረጃ የሚለቀቁበት አሰራር ተቀምጧል። ከዚህ ውስጥ የተወሰነው ገንዘብ ስምምነቱ እንደተፈረመ ወዲያውኑ ይለቀቃል። ሌላው በአሜሪካና በእስራኤል ጥቃቶች ለደረሱ ውድመቶች ኢራን ካሳ የምትጠይቅበት አሰራር በረቂቁ ላይ የተካተተ ሲሆን ዝርዝሩም በ60 ቀናቱ ድርድር ላይ የሚወሰን ተሆኖ ሀሳብ ተነስቶበታል። ታዲያ እዚህ ጋር ነው ትልቁ መገረም ያለው። በረቂቁ ላይ ምንም አልተካተተም። ኢራን ከአውሮፓና ከአሜሪካ የሚቀርብባትን ትልቅ ጫና ውድቅ አድርጋለች። ይኸውም የኢራን የሚሳኤል መርሃ ግብር እንዲሁም ኢራን በመካከለኛው ምስራቅ ላሏት የአጋር ኃይሎች የመቋቋም ዘንግ የምታደርገው ድጋፍ በድርድሩ አጀንዳ ውስጥ በፍጹም አልተካተቱም። ድርድሩ የሚያተኩረው በኒኩለር በማዕቀብና በካሳ ላይ ብቻ ነው ሲባልም ተገልጿል። ይህ በእንዲህ እንዳለ የፕሬዝዳንቱ ዶናልድ ትራምፕ ከባድ ቁጣ ሲሆን እንዲሁም ምላሻቸው ኢራን ለሐሰተኛ የዜና ማሰራጫዎች ያፈሰሰችውን የስምምነት ቅድመ ሁኔታ እኛ በጽሁፍ ከተስማማንበት የተኩስ አቁም ሁኔታ ጋር ምንም አይነት ግንኙነት የለውም፣ ስምምነት ላይም ደርሰናል በሚል ከወጡት ደካማና አሳዛኝ መግለጫ ጀርባ የተናገሩት ነገር ሁሉ ከእውነታ የራቀ ነው ሲሉ ከነዚህ ሰዎች ጋር በቅን ልብና መስራት የሚባል ነገር በፍጹም የለም፣ እጅግ ታማኝነት የጎደላቸው ሰዎች ናቸው፣ የሚያስገርምም ነው ሲሉ ትራምፕ ሐሳባቸውን በትዊተር ገጻቸው ላይ አስፍረዋል። ትራምፕ በዚህ ብቻ አላቆሙ። በትናንትናው ዕለት በሆርሙዝ ወሽመጥ ላይ የተከሰተውን ወታደራዊ ግጭትም ይፋ ያደረጉ ሲሆን በተጨማሪም በትናንትናው ዕለት ከሆርሙዝ ወሽመጥ እየወጡ በነበሩ የህንድ መርከቦች ላይ የተሰነዘሩት ሙሉ በሙሉ የከሸፈው የድሮን ጥቃት በፍጹም ተቀባይነት የለውም፣ ራሳቸውን በፍጥነት ቢያስተካክሉ ይሻላቸዋል፣ ያውም በአስቸኳይ ሲሉ ትራምፕ ለቴህራን ከባድ ወታደራዊ ማስጠንቀቂያ ሰጥተዋል። ይህ በእንዲህ እንዳለ በሌላኛው በኩል የኢስላማባድ ስምምነት የኢራን የውጭ ጉዳይ ሚኒስተር ሰበር መልስ ይዘው ብቅ ብለዋል። በትራምፕ ከባድ ወቀሳና ማስጠንቀቂያ ማግስት ፍጥጫው ሌላ አዲስ ምዕራፍ ውስጥ የገባ ሲመስል ኢራን ውጭ ጉዳይ ሚኒስትሯን አባስ አርጋጭን በሰዓታት ልዩነት ውስጥ አስቸኳይና ይፋዊ መግለጫ ሰጥተዋል። ሚኒስትሩ የትራምፕን ቁጣ በቀጥታ ባይጠቅሱትም በሁለቱ ሀገራት መካከል የሚደረገው ታላቅ የሚስጥር ድርድር የት ላይ እየተደረሰ እንደነበረ አዲስ ሚስጥር ይፋ አድርገዋል። ይህም የኢስላማባድ መግባቢያ ሰነድ
በመባል የሚታወቀው ሰነድ ሲሆን አባስ አርጋቺ በመግለጫቸው እንዲህ ብለው የኢስላማባድ የመግባቢያ ሰነድ የመጨረሻ ውሳኔ ላይ ለመድረስ ከመቼውም ጊዜ በላይ ተቃርቧል። ይህ ስምምነት ሙሉ በሙሉ ተጠናቆ እልባት እስኪያገኝ ድረስ የመገናኛ ብዙሃን ስለ ስምምነቱ ከሚገምቱትና መላምት ከማሰራጨት እንዲቆጠቡ እናሳስባለን። እኛ በምንከተለው ኃላፊነት የተሞላበትና ግልጽ በሆነ አቀራረብ መሰረት ሁሉም ዝርዝር መረጃዎች በሂደት ላይ ሆነው በትክክለኛው ጊዜ ለሕዝብ ይፋ ይደረጋሉ ሲሉ ይህ የሚኒስቴሩ መግለጫ በጂኦፖለቲካ ባለሙያዎች ዘንድ ትልቅ ትርጉም ተሰጥቶታል። አሜሪካና በኢራን መካከል ያለው ታላቅ ድርድር በፓኪስታን ዋና ከተማ ኢስላማባድ አደራዳሪነት በሚስጥር ሲካሄድ እንደነበረ ያረጋገጠ ሲሆን ሚዲያዎች ከመላምት እንዲቆጠቡ ማሳሰባቸው ደግሞ ትራምፕ ረቂቁ ውሸት ነው ላሉት ወቀሳ የሰጡት የዲፕሎማሲያዊ ምላሽ እንደሆነ እየተነገረ ይገኛል። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ዛሬ ዓለምን ያስደነገጡ ታላላቅ የዓለም ፖለቲካ ዘገባዎች እነኚህን ሲመስሉ በአንድ በኩል ኢራን ስምምነቱን ሊጠናቀቅ ከመቼውም ጊዜ በላይ ቀርቧል ስትል፣ በሌላ በኩል ደግሞ ትራምፕ ኢራን ያወጣችው ረቂቅ ውሸት ነው ማለታቸው፣ እንዲሁም በሆርሙዝ ወሽመጥ ላይ ያለው የድሮን ጥቃት ፍጥጫውን የት ላይ እንደሚያደርሰው መገመት ከባድ ሲሆን፣ አሜሪካና ኢራን በሚስጥር የተፈራረሙት እውነተኛ የኢስላማባድ ሰነድ ሲገለጥ ዓለም ምን አይነት ምዕራፍ ውስጥ ትገባለች? ትራምፕስ ቀጣይ እርምጃቸው ምን ሊሆን ይችላል? የእናንተን ጥልቅና ጠቃሚ አስተያየት በኮሜንት መስጫ ላይ በሰፊው ጻፉልኝ። ይህንን ልዩ ትንታኔ ከወደዳችሁትም ላይክ እና ሼር ማድረጋችሁ በፍጹም እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ሁልጊዜ የሚለቀቁ ወቅታዊና ሚዛናዊ የዓለም አቀፍ ዜናዎችንና ትንታኔዎች በምስልና በቪዲዮ መከታተል ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ቆዩልኝ።